ወረብ ናቅኔ አይኮረችም። ፈጠራ ነው የራስ ነው። ከአንድ ደብር ስትመጣ ድጓ መምህር ሆነህ አቋቋም መምህርም ተምረህ ምናምን ስትመጣ ለዚያ ለወንድማችን ለዘብ ነው የሚባል ወረብ አይባል። ወረብ ማለት ገባ ነው። አሁን ያሁኑ እንትን እንደዚያ ነው። ያሁኑ እዚህ ላይ የሚመጣ እዚያው ነው። እንደ ወረበ ገባ ወረቡ ሲገባ አይደል እደቱ የሚመጣ እንደዚያ ነው። ስጠው ትባላለህ። ለሰውየው አይደለም የሚሰጠው ለገሌ ደብር ስጥ ይባላል። አመላለስ ስጠው ይባላል። ከዚያ ያው ተመራርጠው እስቲ እናንተ በሉት ተብሎ በደንብ ተደርጎ ተጣጥሞ ይዘውት ይመጣሉ። ይበል ይባላል። ደብሩን የሚያስተባብር ሙቱን የሚያስተባብር ወርሁን የሚያስተባብር ግስ ነው። ከየትም ከድጓውም ከሳታቱም ከማልሳታትም ከምንም ፈልጎ አሳምሮ እንደውም አግብተሃል ያሉ ይባላል። አንድ የደብር አለቃ አንዱ ሲወርብ ይዞ ሲገባ ይሄንን ለዘቡን ይዞ ሲገባ ናስቲ ልጅ ያሉት አሉ። አግብተሃል አሉት አሉ። አይ ገደልከኝ አሉ ይባላል። ዘይ ዘመናቸው ልጆች ሊያገቡ ነው። አዎ ገደልከኝ አይ ገደልከኝ አሉ ይባላል። እና እንደዚያ ነው። እነዚህ ሊቃውንት በወረብ እንግዲህ ዛሬ ወረብ እኮ ምን ያው ከሰው ወደ ሰው የሚተላለፍ ነው። አሁን አዲስ ተፈጥሮ አዲስ ነገር የምንሰማው ምን መሰለህ? ሰው ሲሞት ነው። ሰው ሲሞት ያው የግድ ነው የሚመጣውን ነገር ለማይሌቱ ድምቀት ሲባል በሉት እናንተ አስቡና በሉት ተብሎ እዛቸው አመሳስሎ ያችኑ ቃሏት እጅ የምትቀየር ዜማው የዚያ ነው። እንደዚያ ነው። ሊቀ አእላፍ ያዛለም የጎንደር ተማሪም ስላልነበሩ ያው ሊቅ ስለሆኑ ሁሉንም እያጣጣሙት መጡ እንጂ ጸናጽሉ ለየት ይል ነበረ። እንግዲህ የሚሰላቸው ነገር ስላልነበረ ሁሉንም ነገር አጣጥመውት የጎንደሩንም ቀለም ሁሉንም አጣጥመውት ይኖሩ ነበረ። ግን ይገርማል አንዳንድ ቦታ ላይ ግሰሱ ሲባል ለማይደርስባት እርዳታ ብዙ ጊዜ ገሳቸው ነበሩ። ግስ የሚገሱት እዚህ አንድ ቤት ወረብ የሚባል ነበር እና የጽጌም የተፈጸመለት እሳቸው ናቸው የሚወርቡ። ጎንደር ተማሪ ያኮርፋሉ አሉ። አሁንም በጎንደር የሌለ ምናምን ይላሉ። አይ ጅሎች ዝም ብላችሁ ብታዳምጡ ብትሰሙ ጥሩ ነው፣ ግድ የላችሁም ይሄ እኮ ከዚያ በፊት የተወረበ ነገር ነው እያልን እንላቸዋለን። ሊቀ አእላፍ እንደው ማስታወሻዎች አሏቸው። እንደው እንግዲህ ምን ያደርጋል ቀሰቀሳቸው መቃብር ውጭ እንጂ በሳቸው አንደበት ብትሰማው ደስ ይል ነበር። ከእንግዲህ ግን መች ሲደረግ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ናሁ ተፈጸመ ማህሌተ ጽጌ አስምኪወቱ ንግሥተ ሰማያት ንግሥተ ሰማያት ወላዲተ አምላክ አስምኪወቱ
ንግሥተ ሰማያት ንግሥተ ሰማያት ወላዲተ አምላክ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ አስምኪ ወቶ ንግሥተ ሰማያት ንግሥተ ሰማያት ወላዲተ አምላክ አስምኪ ወቶ ንግሥተ ሰማያት ንግሥተ ሰማያት ወላዲተ አምላክ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ አስምኪ ወቱ ንግሥተ ሰማያት ንግሥተ ሰማያት ወላዲተ አምላክ ይሉ ነበረ። እስካሁን እኛም ወንድሞቻችን ስላለነ እንደው መቼም ያው የሚጎመጥጥም የሽሞጥጥም ቢኖር